እኮ ላንቺ ካለኝ ቦታ የተነሳ ስሚ እኔ ላንቺ ስላንቺ እኮ ብዙ ነገር ሰማለሁ ዝም ስላልኩ ነው እኔ ስንት ነገር ሰማለሁ ትምህርት ቤት ምን እንደምታረጊ እኮ ሰማለሁ ምንም አላደርግም ምንም የሰማው ነገር የለም አቡኪ ማን ነው እስቲ ስለ አቡኪ ንገሪኛ አቡኪ ማን ነው አሁን ስለሱ እኮ አይደለም የምናወራው ቆይ አንተ ምን ሰማኝ ገባህ እኮ እኔ እሷን ከመቀበል የተነሳ ማን ነው ከሷ ጀርባ የሚሆኑት ነገር አይቼ እንዳላየ መሆን ሰው ነኝ ገብቷል የክላስ ተማሪያችን ነው ምንድነው የክላስ ተማሪ አይደለ እኔ ማታ እሷን ለማግኘት ሲል እኔ ልንገር እሷን ለማግኘት ሲል በር ላይ ከሱ ጋር ስንት ቀን ማታ አይቻችሁ ኖርማሊ ሰው እንደዚህ ማውራት እንደዚህ ምናምን በዛ አንተ በሌላ አንግል ነው የምታስበው የክላስ ተማሪሽ ቤት የቤት ስራ ላይ ሰራሽ መጥቶ ነው እኔ እኮ አንተን ከመውደድ ይብዛት እንደዚህ ልታስብም እኮ አይገባም ነበረ ግን ብታውቅ ማለት አረላ አሁን እኮ እናንተ ነገሩን ቀየራችሁት መቀየር አይደለም ይኸውልህ ዳጊ አይደለም ታማኝ ከተባለ እኔ ታመንላታለሁ ገብቷል አይደለ ኦኬ መታመን ትልቅ ነገር ነው ነገ እሷን ቤት ሲገባ ኤቭሪቲንግ ትተዋለች አሁን ሌላ ነገር ውስጥ እኮ ገባህ ቆይ አይደለም ስላቦኪም ሆነ ስለምናምን ለማውራት አሁን አይ ቲንክ አሁን ጊዜው አይደለም ግን አትሊስት አሁን እያወራችሁት ያላችሁት በጣም ትልቅ ነገር እኮ ነው እንዴ መሰረታዊ ነገር እኮ ነው ቀላል አደረጋችሁት አንተ ሳታስብ ነው እሷ ኦርቶዶክስ ሆናለች ያልከው አንቺም ሳታስቢ ነው እሱ ሙስሊም ይሆናል ያልከው ሳላስብ ሳያስብ አይደለም ምክንያቱም ቃል አወራንበትም ይሄን ነገር እኔና አንቺ ቁጭ ብለን አውርተንበት ራሱ አናውቅም እኔ ግን ሁሌም እንዳወራው ነው ሁሌም እንደነገርኩ ነው እኔ ሲጀመርም ቀላል ነገር እኮ አይደለም ምን ሆናችሁ ነው እናንተ ግን አንተ ምን አገባ ሳታስብ ለምን ትገባለህ እንደዚህ አይነት ህይወት ውስጥ ስለሱ አገባም እኔና እሷን እያወራን ያለ ነው አይደለ በማገባ አትግባ እኮ ግን ለምን ተዋሻለ ያኔን መውደድ እኔን ማፍቀር እስከ ዛሬ ድረስ የውሸትን ነበር ማለት ነው የውሸትን ነበር የውሸቴንማ ቢሆን እስካሁን ራሱ ካንቺ ጋር አልሆንም ነበር እስካሁን ስለዚህ እኔን አምነሽ ፈቅደሽ የምትወጂኝ ከሆነ ከኔ ጋር ትሆኛለሽ ምርጫ እየሰጠሁሽ ነው ወይኔ ብሎ ነገር የለም እንዲሁም ቤተሰቦቼ የሚሉ ነገር